ማየት ማመን ነው አይደል? ግን ባይሆንስ? እናንተ የምታዩት ዓለም ከሌላው ቢለይስ? እውነቱን ይቀይረዋል? ፊደል ስትቆጥሩ ሀ ለ ሀ መ ኤቢሲዲ ስትሉ ወይም ስታስቡ ለስለስ ባለ ማሲንቆ ድምፅ እየታጀበ የሚሰማችሁ የሚታያችሁ ቢሆንስ? እውነት ነው። ሙዚቃ ከምላሳችሁ ጣዕም ቢኖረው፣ የቀመሳችሁት ቡና ከምላሳችሁ ያለ እንጀራ እንደ ነጠላ ለስለስ ብሎ ከቆዳችሁ ቢሰማችሁስ? አሁንስ እውነት ነው። ሲኒስቴዥያ የሚባል የአእምሮ ክስተት ነው፣ ህመም አይደለም። ወደ 4% የሚጠጋው የዓለማችን ህዝብ የሚኖርበት ሁኔታ ነው። እንግዲህ የዓለማችን 4% እውነታ ከእናንተ ይለያል። የስሜት ሕዋሳትን ግድግዳ አፍርሶ ድብልቅልቅ ያደርገዋል። እግረ መንገዳችሁን ጫን ብላችሁ ያለፋችሁት አንድ የፒያኖ ኖታ ቀስተ ዳመና ሰርቶ ከጓደኛችሁ ዓይን ቀለም ይቀባ ይሆናል። ወይም ከምላስ እንደ ሎሚ ጎመዝዝ አሊያም እንደ ስኳር ይጣፍጥ ይሆናል። ሰዓትና ጊዜ እንኳን ይለያል። መስከረም 3 ማዕዘን፣ ጥቅምት ክብ ወይም በጭራሹ እንደ ወርቅማ ወንዝ ቅርጽ፣ ቀለም፣ ጣዕም ይዞ ሲፈስ ይታይ ይሆናል። የአእምሮአችን መስመር አሰማመር ይቀየርና አንዳንዴ እንደውም በወጉ የማይታየው እንዲሰማ የማይሰማው እንዲቀመስ ያስችላል። እንግዲህ እውነታ ግላዊ ነው። የእኔን እውነት ምዬ በመሰክር እንኳ ይህ ሐቅ ለእኔ ብቻ ነው፣ የሌላው ይለይ ይሆናል። ታዲያ አሁንም ማየት ማመን ነው ብላችሁ ታስባላችሁ? ይህ ዓለም በይበልጥ ባያችሁ ቁጥር በጣም ድንቅ ነው አይደል?